አቶ ጌታቸው ረዳ ሶስት የትግራይ ሰራዊት ከፍተኛ አዛዦችን አገዱ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የትግራይ ሰራዊት ከፍተኛ አዛዦችን ማገዳቸውን በትናንትናው ዕለት በአቶ ጌታቸው ረዳ ፊርማ የተጻፈ ደብዳቤ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ባዮ በየነና ብርጋዴር ጀነራል ምግበ ኃይለ ለየጊዜው መታገዳቸውን ያስረዳል። ወደ የተከበራችሁ የድሬስ አፍሮ ቻናል ታዳሚዎች ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ የበኩላችሁ ትብብር አይለዩን። እስከ መጨረሻው አብራችሁን ሁኑ። መጋቢት 1 ቀን 2017 ዓ.ም የተጻፈው ይህ የእግድ ደብዳቤ እንደሚያስረዳው ሶስት የከፍተኛ የሰራዊት አመራሮች የታገዱት ከመንግስት ውሳኔ ውጪ መላ ህዝባችንን ወጣቱና ወደ ግርግር የጸጥታ ኃይሎችን ወደ እርስ በእርስ ግጭት ብሎም ህዝባችንን ወደማይወጣበት አዝቅት እንደሚያስገባ አደገኛ እንቅስቃሴ ያልቆመም በሚል ነው። ጊዜያዊ አስተዳደሩ በሶስት ከፍተኛ የሰራዊት አመራሮች ላይ የእግድ ውሳኔውን ያስተላለፈው በዚህ ምክንያት መሆኑም ተጠቅሰዋል። የሁኔታ ስርዓት ባለው አካሄድ መግባባት እስከሚያደርስበት ድረስ ከፍተኛ የጦር መኮንኖች ከሰራዊት ግንባር የማዘዝ ኃላፊነታቸውን ላልተወሰነ ጊዜ እየታገዱ መሆኑን አቶ ጌታቸው ረዳ በደብዳቤያቸው አስታውቀዋል። ለነዚህ ከሰራዊቱ አዛዦቻቸውን ላልተወሰነ ጊዜያዊ የታገዱት መኮንኖች በየግላቸው የተጻፈውን ደብዳቤ የክልል ሰላምን ጸጥታ ኃላፊነት እንዲሁም የትግራይ ኃይል አዛዦች ሌተናል ጄኔራል ታደሰ ወረደ እንዲያውቁ ግልባጫ ተደርጓል። እነዚህ ሶስቱ የግንባር አዛዦችን ጨምሮ በርካታ ከፍተኛ የሰራዊት አዛዦች ድጋፋቸውን በደብረጽዮን ገብረ ሚካኤል ለሚመራው የህወሓት ቡድን ሲገልጹና በየጊዜው አስተዳደሩ ላይ ለውጥ እንደሚያደርግ ሲጠይቁ ነበር ተብሏል። የሶስት ከፍተኛ የሰራዊት አመራሮችን መታገድ በክልል መገናኛ ብዙሃን ይፋ ካደረጉ በፊት አቶ ጌታቸው ረዳ ጊዜያዊ መግለጫ ሰጥቶ ነበር። በዚህ መግለጫቸው የትግራይ ሰራዊት አዛዦች ለአንድ ቡድን መገለጫው ሲሉ ወንጅለዋቸዋል። ባለፈው ጥር 15 ቀን 2015 ዓ.ም በርካታ የትግራይ ሰራዊት ከፍተኛ አመራሮች ስብሰባ ካደረጉ በኋላ የትግራይ ጊዜያዊ አስተዳደር ላይ ለውጦች እንዲያደርጉ መግለጫ ጠይቀው ነበር። የክልሉ ጊዜያዊ አስተዳደር አዲስ እንዲዋቀሩ ወስነዋል ያሉትን የትግራይ ሰራዊት አዛዦች መፈንቅለ መንግስት አውጀዋል ሲል የፕሬዝዳንት ጌታቸው ረዳ ጽህፈት ቤት በወቅቱ መክሰሱ ይታወሳል። የትግራይ ሰራዊት ከፍተኛ አመራሮች በዚህ የአቋም መግለጫቸው ላይ በዶክተር ደብረጽዮን ለሚመራው የህወሓት ጎራ እውቅና መስጠታቸውን ይታወሳል። በተለይ ባለፈው ዓመታት ነሐሴ ወር በተካሄደው 14ኛው የድርጅቱ ጉባኤ በኋላ ለሁለት የተከፈሉት የህወሓት አመራሮች መካከል በሊቀመንበሩና በምክትል የሚመሩ ሁለት ወገኖችን ለወራት በከፍተኛ አለመግባባትና መካዘዝ ውስጥ ቆይተዋል። ይህ በህወሓት ፖለቲካዊ አመራሮች መካከል የቆየው ውዝግብ የፌዴራል መንግስቱ ድረስ የደረሰ ነበር። ለወራት በገለልተኝነት የቆየው የትግራይ ወታደራዊ አመራሮች አብዛኞቹ በደብረ ጽዮን ለሚመራው ወገን ድጋፍ መስጠታቸውን ተከትሎ በክልሉ ውስጥ ስጋት ፈጥሯል። አቶ ጌታቸው ረዳ ደብረ ጽዮን የሚመራው የህወሓት ቡድን ጉብኝትን ሻክሮ ባለፉት ወራት ከፍተኛ ክፍፍል የተከሰተ ሲሆን የደብረ ጽዮን ቡድን ጊዜያዊ አስተዳደሩ በድጋሚ እንዲዋቀር በተደጋጋሚ ጥያቄ ሲያቀርቡ ነበር። ጄኔራል ጻድቃን ገብረተንሳይ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት በማስጠንቀቁበት ወቅት ጽሑፉ ላይ በትግራይ አመራሮች መካከል ያለውን ክፍፍል በመጥቀስ ቀደምና በአሁን ወንጀል በተጠያቂነት ላለመለወጥ ከኤርትራ ጋር መዋገን የሚመርጡ የትግራይ ልጆች አሉ ሲሉም ተናግረዋል። በህወሓት አመራሮች መካከል ያለው ክፍፍል በቀጠለበት ሁኔታ ውስጥ የኢትዮጵያ ኤርትራ ወደ ጦርነት ለሚመራው እንደሚችሉ መስማማት ተጀመረው። ጄኔራል ጻድቃን ይህንን የህወሓት ክፍፍል በመጥቀስ ከፕሬዝዳንት ኢሳያስ ጋር መዋገን አብይ አህመድ ከስልጣን ለመገልበጥ የሚፈልጉ መኖራቸውን ጠቁመዋል።